ታሪካችን የሚጀምረው ካይ በተባለ አንድ ወጣት ሲሆን ቆይ ከዛ በፊት አሁን ላይ 700 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በዲጂታል የጌም ዓለም ውስጥ እንደ አፈ ታሪክ የሚቆጠርና በስክሪኑ ላይ በሚገርም ችሎታው ብቻውን የጌም ጦርነቶችን ውጤት መለወጥ የሚችል ጣዖት እንደሆነ እንረዳለን። ነገር ግን በእውነተኛው ህይወት ካፌ ውስጥ ተቀምጦ የሚያደንቁትን ደጋፊዎቹን ጫና ሲሸከም እናይና ከነሱ ለማምለጥም በከፍተኛ ፍጥነት ወደ ሊፍት ይሮጣል። በዚህ ችኮላው ኒያ ከተባለች ወጣት ሴት ጋር በኃይል ቢጋጭም ነገር ግን እሱ የተበሳጨችበትን እይታዋን እንኳን ሳያስተውል በሮቹ ከመዘጋታቸው በፊት ወደ ሊፍቱ ውስጥ ይገባል። ሆኖም እፎይታው ለአጭር ጊዜ ነበር። ምክንያቱም በሮቹ እንደገና ሲከፈቱ ያቺው ሴት ኒያ ወደ ሊፍቱ ውስጥ ትገባለች። ፊት ለፊቱ ከቆመች በኋላ በንዴት ስልኳን ስትነካካ የስክሪኗ ቀጭ ቀጭ የሚል ድምፅ በትንሿ ሊፍት ውስጥ ያስተጋባል። እሷ ፎቶ እያነሳችው ያለች አድናቂው እንደሆነች በማሰብ ካይ በግላዊነቱ ጣልቃ መግባቷ በጣም ስለሚያናደው ስልኳን ለመንጠቅ ይሞክራል። በድርጊቱ በጣም የደነገጠችው ኒያ ወደ ኋላ ስታፈገፍግ በተፈጠረው ግርግር ስልኳ ከእጇ አምልጦ ሊፍቱ ሊዘጋ ሲል ወደ ውጭ በመንሸራተት ወለሉ ላይ ወድቆ ይሰባበራል። በሁኔታው በጣም የተበሳጨችው ኒያ ስልኬን ሰበርከው ይቅርታ ጠይቅ ብትለውም ካይ ግን በንቀት እየተመለከታት ካሳ እንደሚከፍላት ብቻ ይነግራታል። ንግግራቸው ከመባባሱ በፊት የካይ ጓደኛ የሆነችው ኤሊ በመካከላቸው ገብቶ ሰላም ለማውረድ ይሞክርና ለኒያም ማራኪ ፈገግታ ከሰጣት በኋላ ለጥገናው የሚሆን ገንዘብ አሁኑኑ እንደሚልክላት ይነግራታል። በዚህ ጊዜ ግን ሬን የተባለ ወጣት የአበባ እቅፍ ይዞ ወደ ኒያ በመቅረብ ሐሳቧን እንድትቀይር ቢለምናትም ኒያ ግን አበባዎቹን ችላ በማለት ምንም ያህል እቅፍ አበባ ቢልክላት ድርጅቱን እንደማትቀላቀል በቁርጠኝነት ትነግረዋለች። በኋላ ላይ ኤሊ ኒያ መንገድ ላይ ስትሄድ አይቷት መኪና ውስጥ እንድትገባ ይጠይቃታል። ጥያቄውን ተቀብላ ከኋላ ስትቀመጥ ለጉዞው እንደምትከፍል ብትናገርም ከፊት የተቀመጠው ካይ ግን ስሟ አስቂኝ እንደሆነ በመናገር ያሾፍባታል። ይህንን ስትሰማ ኒያ በመስታወቱ በንዴት ካየችው በኋላ ዩኒቨርሲቲ እስኪደርሱ ትንፍሽ አትልም። ከመኪናው ስትወርድ ኤሊ በውቻት አድ እንድታደርገው ይጮህላታል። እሷ ስትሄድ ሲመለከት ለካይ የትውስታ ብልጭታ ይታየዋል። ይኸውም ከ3 ዓመት በፊት በዚሁ ቦታ የኦንላይን ጓደኛውን በጉጉት ሲጠብቅ ያያት ልጅ ቦርሳ ላይ የነበረችው አሻንጉሊት አሁን ኒያ ቦርሳ ላይ ካየው ጋር ተመሳሳይ ስለነበር እንደሆነም እንረዳለን። በጌም አማካኝነት በጣም ይቀራረባት የነበረችውን ጓደኛውን ለማግኘት ቀጠሮ ይዞ የነበረ ቢሆንም በደወለ ጊዜ ስልኩን ወንድ ስላነሳው ከዚያ በኋላ አልተገናኙም። ከ3 ዓመት በፊት ግንኙነቱ የተቋረጠባትን ልጅ አሁን እንዳገኛት ሲያውቅ ለዓለም ያሳየው የነበረው ቀዝቃዛ ማንነት ለቅጽበት ሲቀየር ይታያል። ይህ በእንዲህ እንዳለ ኒያ በራሷ ቀውስ ውስጥ የነበረች ሲሆን ምንም እንኳን ብዙም ያልተሳካላት ስትሪመር ብትሆንም ባለፈው ስርጭቷ ላይ ሰክራ በፕሮፌሽናል ቲም ስም እንደምትወዳደር ቃል ገብታ ነበር። ችግሩ ግን ፕሮፌሽናል ተጫዋች አለመሆኗ ስለሆነ ተስፋ በመቁረጥ ኤሊ ጋር ትደውላለች። ኤሊ ለእሷ የሚጫወትበት ጊዜ እንደሌለው በመግለጽ ይቅርታ ቢጠይቃትም አንድ ጎበዝ ወደሆነ ሰው እንድትሄድ የሰውየውን ስም ሳይነግራት አድራሻ ይሰጣታል። ኒያ ቦታው ደርሳ በሩ ሲከፈት ያየችው ያን እብሪተኛ ስልክ ሰባሪ ካይን ስለነበር ሁለቱም በድንጋጤ ይተያያሉ። ቤቱ በፖስታ ዕቃና በልብሶች ተሞልቶ ስታየው ኩራቷን ዋጥ አድርጋ ዘዴዋን በመቀየር እንዲረዳት በጣፋጭ ድምጽ ብትለምነውም ካይ ግን በንቀት እያያት መጀመሪያ ቤቱን ማጽዳት እንዳለባት ይነግራታል። እያጉረመረመች ቆሻሻውን በከረጢት መሙላት ብትጀምርም የተበተነ ጫማ ላይ ስትደርስ ካይ በድንገት ተንቀሳቅሶ ሳጥኑ ላይ ልክ ውድ ነገር እንደሚጠብቅ ሰው ይቀመጥበታል። በችኮላዋ ኒያ ተሰናክላ ጭኑ ላይ ስትወድቅ ለተወሰነ ጊዜ ሁለቱም በድንጋጤ ይገተራሉ። ፊቷ ቀልቶ በፍጥነት ከተቀመጠችበት በመነሳት ሌላ የሚፈልገውን ነገር ካለ ትጠይቀዋለች። ካይ ላለፉት 6 ወራት ስራ ፈት ሆኖ ፖስታ ብቻ እየበላ ሲኖር ስለነበር 20,000 እንደሚያስፈልገው ይነግራታል። እሷ ደሃ ተማሪ ስለሆነች ይህ በጣም ብዙ እንደሆነ በመቃወም እጁን ይዛ በክፍያ እንደምትከፍለው ብትነግረውም
እሱ ግን ሲፈልጋት የነበረችው ልጅ እሷ እንደሆነች ስላወቀ በአይኖቹ ውስጥ ደስ እንዳለው እየታየ እጁን ያስለቅቃል። በመጨረሻም እሷን ለማስተማር ኢንተርኔት ካፌ እንደሚገናኙ ይነግራታል። ስልጠናቸው በጣም ከባድ ሲሆን ካይ አንድ አይነት እንቅስቃሴ 100 ጊዜ እንድትለማመድ የሚያስገድዳት ጨካኝ አስተማሪ ቢሆንም ቅሬታ ስታቀርብ ጠንክራ መስራት እንዳለባት ይነግራታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ምንም እንኳን ጨካኝ ቢሆንም በጌም ውስጥ እንደሚጠብቃትና ካራክተሩ እንደ ጋሻ ሆኖ ተቃዋሚዎችን ያለምንም ልፋት ያጠፋል። እሱ ያለ ጥርጥር በጣም ጎበዝ ስለሆነ በእሱ መሪነት በስካር ቃል የገባችውን ጨዋታ ታሸንፋለች። ድላቸው የጌም ዲፓርትመንት ለመገንባት የሚፈልግ አዲስ ኩባንያ ትኩረት ይስብና ከመሰረቱ አዲስ ነገር የመገንባት እድል ያለው የልምምድ ኮንትራት ይሰጣቸዋል። በታላቅ ምኞት የተሞላችው ኒያ ወዲያውኑ ብትፈራረምም እሷ ብቸኛዋ ሰራተኛ እንደሆነችና ዲፓርትመንት ውስጥ እሷ ብቻ እንደሆነች ስትረዳ በርካሽ ማናጀር ለማግኘት የተደረገ ማጭበርበር እንደሆነ ገብቷት ታዝናለች። ቡድኗ የተለያየ ባህሪ ያላቸው አባላት ስብስብ ሲሆን በእሷ ላይ ከፍተኛ ፍቅር ያለው ሃን የተባለ ጎበዝ ተጫዋች ወዲያውኑ ይቀላቀላል። ኒያ በተጨማሪም ያንን አበባ ይዞ የመጣ የነበረውን ሬንን እንደ ይፋዊ አሰልጣኛቸው አድርጋ ትቀጥራለች። ካይም ቡድኑን ሲቀላቀል በኮንትራቱ ላይ የሬንን ስም ሲያይ ካለፈው ህይወቱ የሚያም ትዝታ ወደ አእምሮው ይመጣል። በአሰልጣኝ ሬን ትዕዛዝ መሰረት የድሮ ቡድኑ እሱ ካልተስማማበት ስትራቴጂ ጋር ተጫውቶ በሽንፈት የተጠናቀቀውን ሻምፒዮና ያስታውሳል። ይህ ውድቀት ለዓመታት ሲያሳዝነው ቢኖርም ምንም እንኳን ጥርጣሬ ያለበት ድምጽ የማያሳልፍ ክፍልና ስሜቱን ሁልጊዜ የሚያስተካክልለት ሰው እንደሚያስፈልገው ቅድመ ሁኔታዎችን በማስቀመጥ ኒያን እያየ ይፈርማል። በማግስቱ ወደ ጌም ሃውስ ሲገቡ ካይና ኒያ ሁለቱም ምርጡን ክፍል ሲጠይቁ ቤቱ የጦር ሜዳ ይሆናል። ንትርካቸው ሳይፈታ ቀርቶ ሁለቱም የይገባኛል ጥያቄያቸውን ለማስከበር በግትርነት በአንድ ክፍል ውስጥ ይተኛሉ። በዚህ ትርምስ ውስጥ በሚስጥር የኦንላይን ንግግራቸውን ሲቀጥሉ ኒያ ከካይ ጋር እየተነጋገረች መሆኑን ሳታውቅ ካይ በጣም መጥፎ ባህሪ እንዳለው በመንገር ብስጭቷን ትገልጻለች። ካይ በከንፈሮቹ ላይ በትንሽ ፈገግታ ስለሱ እንዲህ አትናገሪ፣ በእርግጠኝነት እሱ ውስጥ አንዳንድ ጥሩ ባህሪያት ሊኖሩ ይችላሉ ብሎ ይመልስላታል። በዚህ ሁኔታ የቡድኑ የመጀመሪያ እውነተኛ ፈተና ከውስጥ የመጣ መሆኑ ይታይና ሃን በአንድ ወቅት ካይን ይገልጸው የነበረውን ተመሳሳይ ለብቻ የመጫወት ስልት ይከተል እንደነበር እንረዳለን። የደጋፊዎቻቸውን መሰረት ለመገንባት በተዘጋጀ የቀጥታ ስርጭት ልምምድ ወቅት ካይ በቀጥታ ይገዳደረውና በላቀ የቡድን ስራ ያሸንፈዋል። ለወጣቱ ተጫዋችም ይህ የብቻ ትርኢት ስላልሆነ ልቡንና አእምሮውን እንዲጠቀም ሲነግረው ካይ የራሱን ያለፈ ውድቀት ያስተማረውን ትምህርት ለሃን እያስተማረው እንደነበር እንረዳለን። ነገር ግን ልክ መነቃቃት ሲጀምሩ በድንገት የኩባንያው የህግ ክፍል ኒያን ትንሽ የስርጭት ህግ በመጣሷ ሲቀጣት አደጋ ይከሰታል። ቅጣቷ በጣም ከባድ ከመሆኑ የተነሳ ለ5 ሰዓታት ያለማቋረጥ ሙክባንግ ወይም የመመገብ ስርጭት እንድታደርግ እንደነበር እንረዳለን። በድካምና በጭንቀት ውስጥ ኒያ ሰውነቷ እስኪዝልና በክፍሏ ውስጥ ራሷን ስታ እስክትወድቅ ድረስ ለሰዓታት ካሜራ ፊት እንድትበላ ራሷን ታስገድዳለች። ሃን መጀመሪያ ያገኛትና አቅፎ ወደ ሆስፒታል ሲወስዳት ካይ ወደ ቡድን ቤት ተመልሶ ክፍሏ ባዶ ሆኖ ሲያገኘው በድንጋጤ ይዋጣል። በተደጋጋሚ ወደ ስልኳ ቢደውልም ከአልጋዋ አጠገብ የተቀመጠውን ሃን ጥሪውን ሲያቋርጠው ካይ በመጨረሻ ሲደውል የሰማው ሆስፒታል የሚለው አንድ ቃል ከቤቱ እንዲበር ያደርገዋል። ከትንሽ ቆይታ በኋላ ሆስፒታል ሲደርስ ኒያን ገርጥታና ራሷን ስታ አልጋ ላይ ያገኛታል። ነርሷ አንድ ሰው ብቻ ከታካሚው ጋር መቆየት እንደሚችል ስትነግረው ካይ ምንም አላመነታም። ወደ መቀበያ ቆጣሪው ሄዶ ወረቀቶቹን በመፈረም ከጎኗ ያለውን ቦታ ይይዛል። እሷን ሲጠብቃት የእብሪት ማንነቱ ጠፍቶ በምትኩ ጥሬና ያልተደበቀ ስጋት ሲተካበት የእነሱ ትርምስ የበዛበት ግንኙነት በጣም የተወሳሰበና የበለጠ እውነተኛ እንደሆነ ይታያል።
የቡድኑ የመጀመሪያ ትልቅ ፈተና ከተቀናቃኛቸው ወንወን ጋር በሚያደርጉት የቀጥታ ስርጭት ውድድር ሲሆን በካይ ስልታዊ አመራር ስር የጂአር ቡድን ተጋጣሚያቸውን በስርዓት ማፍረስ ይጀምራል። የተበሳጨውና የተጨነቀው የወንወን ኮከብ ተጫዋች ስሜቱን መቆጣጠር አቅቶት በሺዎች ለሚቆጠሩ ተመልካቾች ማይክሮፎኑ ላይ በመጮህ ለምን ከኋላ እንደሚያጠቋቸውና ድፍረት ካላቸው ፊት ለፊት እንዲዋጉት ይጮሃል። ይህ ፕሮፌሽናል ያልሆነ ድርጊት ለወንወን ቡድን ትልቅ የህዝብ ግንኙነት ቅዥት ቢሆንም የጂአርን ቤት እንደ ቤተሰብ የመሰለው ስስ ግንኙነት በእውነት ያናጋው የኢሊ መምጣት ነበር። እሱም ኒያን ሲያያት ምንም ጉዳት የሌለው ሐሜት ነው ብሎ ያሰበውን ታሪክ መተረክ ይጀምራል። ለሁሉም ሰው ካይ ከዓመታት በፊት ኦንላይን ላይ አንዲት ልጅ እንዳገኘና በጣም እንደወደዳት ነገር ግን እሷ ሳትመጣ ቀርታ ስለነበር በኦንላይን ፍቅር መተማመን እንደማይቻል ያወራል። ከክፍሉ ውጭ ቆሞ የነበረው ሃን ሁሉንም ነገር ሲሰማ ነገሮች ግልጽ እየሆኑለት ሲመጡ በድንጋጤ በቆመበት ይቀራል። ነገር ግን ዓለም በዘንጉ ላይ የተገለበጠ ያህል የተሰማት ኒያ ስለነበረች ካይን ትኩር ብላ ያየችው ድምጿ በሹክሹክታ ከ3 ዓመት በፊት ግንቦት 10 ነበር ብላ ስትጠይቀው ጥያቄው ያልተነገረ ታሪክን ይዞ አየሩ ላይ ይንጠለጠላል። የካይ በጥንቃቄ የገነባቸው ግድግዳዎች ሲፈራርሱ እይታው እየተለማመጠ ከእርሷ መደበቅ እንዳልፈለገ ይነግራታል። ወደ ውጭ ስትወጣ ተከትሏት ይሄድና በመካከላቸው በድንገት የተፈጠረውን ክፍተት ለመድፈን ይሞክራል። ምክንያቱም ለ3 ዓመታት ያህል እሷ የጠፋች ብትሆንም አሁንም ግን በፊት የቆመች በንዴት የተሞላች ሴት ስለሆነች ሚስጥሩን የደበቀው እሱ በመሆኑ ክደት እንደተፈጸመባት ተሰምቷት በንዴት ስትሄድ ኦንላይን እንዳገደችው የሚያሳየውን አሳማሚ መልእክት ይደርሰዋል። ይህ መገለጥ የቡድኑን ስስ ተለዋዋጭነት ይሰብረዋል። ጉዳዩን ይበልጥ የሚያባብሰው ደግሞ በጀታቸው እያለቀ መሆኑ ነበር። ስለዚህ ኒያ ብስጭቷን ወደ ስራዋ በማዞር የቅንጦት ዕቃዎችን የሚቀነሱበትና አስፈላጊ ነገሮች የሚቆጠቡበት ጥብቅ የቁጠባ እቅድ ታውጃለች። እያንዳንዱ አባል በቀን 6 ጥቅል የሽንት ቤት ወረቀት ብቻ እንዲጠቀም ሲወሰን ውጥረቱ ግልጽ ይሆናል። በመጨረሻም በአንድ የልምምድ ጨዋታ ወቅት ውጥረቱ ይፈነዳል። አዛዥ ሆኖ ሲጫወት የነበረው ካይ ለሃን እንዳያጠቃ ግልጽ ትዕዛዝ ቢሰጠውም ሃን ግን በኩራቱና በኒያ ላይ ባለው ቅናት ታውሮ ትዕዛዙን ችላ በማለት ብቻውን ገብቶ ወዲያውኑ ይወገዳል። ይህ በግድ የለሽነት የተወሰደ እርምጃ ጨዋታውን እንዲሸነፉ ያደርጋቸዋል። ቀጥሎ የተፈጠረው ክርክራቸው ከፍተኛና መራራ ሲሆን በቀጥታ ስርጭታቸው ላይ ይቀረጻል። ክሊፑ በቫይራል ስለተሰራጨ በውስጣዊ ግጭታቸው የተደናገጠ አንድ ሊሆን ይችሉ የነበሩ አስተዋዋቂ ወዲያውኑ ራሱን ያወጣል። ውጤቱ በጣም ከባድ ቢሆንም ኒያ ጉዳቱን ለመጠገን ደከመኝ ሰለቸኝ ሳትል ስፖንሰሮችን እየደወለች ቡድኗን እንደምታስተካክል ቃል ትገባለች። ይህ በእንዲህ እንዳለ ካይ ሃን የድሮ የጌም ቪዲዮዎቹን ሲመለከት አግኝቶት በረጋ መንፈስ እርዳታ መጠየቅ ይችል እንደነበር ይነግረዋል። ይህ የሰላም ጥሪ የሆነው ካይ በአንድ ወቅት የራሱ ውድቀት ምክንያት የነበረውን ግትር ኩራት በሃን ውስጥ ስላየ ነው። የመጀመሪያ ይፋዊ ውድድራቸው ሲደርስ የካይ የቆየ የእጅ ጉዳት ስላገረሸበት ለመጫወት ሲል ብቻ የሚያመውን የኮርቲሶን መርፌ ይወጋል። በመክፈቻ ዙሮች ላይ የጂአር ቲም ቅንጅት ስለጎደላቸውና ስለተጨነቁ አንድ በአንድ ሲወገዱ ሃንና ካይ ቀድሞ በመውጣታቸው እየተሸነፉ ነበር። በእረፍት ጊዜ አሰልጣኛቸው ሬን ሰብስቦ እንደ ቲም ካልተጫወቱ በግል እንደሚሸነፉ በመንገር ከአሁን በኋላ የካይን ትዕዛዝ ያለምንም ጥያቄ መቀበል እንዳለባቸው ያዛቸዋል። በዚህም በቲም ውስጥ ነገር ተለውጦ እንደ አንድ ወጥ ቲም ወደ ጌሙ ይመለሳሉ። ካይ በእጁ ላይ ህመም ቢሰማውም ጓደኞቹን በካርታው ላይ ያለምንም ስህተት ይመራ ነበር። በሚያስደንቅ ፍጥነት ደረጃቸውን ከፍ አድርገው ቀኑን በ3ኛ ደረጃ ያጠናቅቃሉ። ድሉ የችሎታቸው ማሳያ ቢሆንም ከጌሙ በኋላ ካይ ወደ ሐኪም ቤት ሲሄድ እውነተኛውን ዋጋ ያያል። እጁ በጠና ስለተጎዳ መጫወቱን ከቀጠለ ዘላቂ ጉዳት እንደሚያጋጥመው ማስጠንቀቂያ ይደርሰዋል። የቲሙ ስኬት ለከፍተኛ ቲሞች የተዘጋጀ ድግስ ላይ እንዲገኙ ያደርጋቸዋል። እዚያም ሁለት ካለፈው ህይወቱ የመጡ ሰዎች ይከሰታሉ። ራን የተባለ ሰው በተንኮል ፈገግታ ወደ ሬን ቀርቦ ቲሙ እንዲሸነፍ ገንዘብ የተቀበለበትንና የካይን የቀድሞ ቲም ዩኢልቲን ያጠፋውን ጨዋታ ያስታውሰዋል።
አሁን ራን አዲስ ቅናሽ በማቅረብ ሬን ካይን ወደ ድርጅቱ ካመጣለት ከፍተኛ ገንዘብ ያለው ኮንትራትና አዲስ ቤት እንደሚሰጠው ይነግረዋል። በዚያው ፓርቲ ላይ ሬን የካይን የሕክምና ማስረጃ በአጋጣሚ በማግኘት የጉዳቱን ክብደት ይረዳል። ስለዚህ ጉዳይ ካይን ሲጠይቀው አጠገባቸው የነበረችውን ሁሉንም ነገር ትሰማለች። ካይ ህመሙን ደብቆ ጤንነቱን ለቲሙ መስዋዕት ማድረጉን ማወቋ ልቧን ይሰብረዋል። በኋላ በዚያው ምሽት ጸጥታ በሰፈነበት ቅጽበት ካይ ለዓመታት ያልተነገሩ ስሜቶች ስለነበሩት ሊስማት ቢሞክርም የኤስአይኬ ቲም ተጫዋቾች ገብተው ስለሚያበላሹት ለስላሳ ግንባሯ ላይ ስስ መሳም ብቻ ይሰጣታል። እውነተኛ ለውጥ የመጣው በኒያ የልደት ቀን ነበር። ሃን በጌም ሃውስ ውስጥ የተራቀቀ ድግስ አቅዶ የነበረ ቢሆንም ካይ ሌላ እቅድ ስለነበረው ኒያን ይዟት ፀሐይ ስትጠልቅ ወደሚያዩበት ባዶ የባህር ዳርቻ ይወስዳታል። ትንሽ ኬክ ከሰጣት በኋላ ድምፁ ለስላሳ ሆኖ አይኖቹ ከእርሷ ጋር ሲቆላለፉ ይህንን ለ3 ዓመታት መናገር እንደሚፈልግ ይነግራታል። እንደሚወዳት ሲናዘዝላት በምሽቱ ሰማይ ስር የመጀመሪያውን እውነተኛ መሳሳማቸውን ይጋራሉ። ሲመለሱ ሃን እየጠበቃቸው የነበረ ሲሆን ፊታቸው ላይ ያለውን ስሜት አይቶ የፍቅር ታሪኩ እልባት እንዳገኘ ይረዳል። በአዲስ የበሰለ ድምፅ ለካይ እሱ እንደሚወዳትና እሷም እንደምትወደው ስለሚያውቅ እጁን መሰብሰቡን ይገልጻል። የውስጥ ግጭቶቹ ሲፈቱ የጂአር ቲም ከመቼውም ጊዜ በበለጠ አንድ ይሆናል። ነገር ግን ካይና ኒያ አዲሱ ምዕራፋቸውን ሲጀምሩ የቲሙ የገንዘብ ችግር ወደ ከፋ ደረጃ ይደርሳል። ራን ለአሰልጣኛቸው ያቀረበው የተንኮል አቅርቦት ጥላ በላያቸው ላይ አንዣቦ በታላቅ ትግል የገነቡትን ሁሉ ለማፍረስ ያስፈራራል። የጂአር ቲም መሰረት እምነት ላይ የተገነባ ስለነበር ራን ለሬን ያቀረበው ቅናሽ የቲሙን ዋና መሰረት የሚነካ ኢላማ የተደረገ ጥቃት ነበር። ሬን ለራሱና ለእጮኛው የተሻለ የወደፊት ህይወት በማረጋገጥና በታማኝነት መካከል ተወጥሮ ቅናሹን ወደ ካይ ይወስደዋል። የኢስፖርትስ አፈ ታሪክ የሆነው ካይ በስምምነት ውስጥ ያለውን አመክንዮ ሊረዳው እንደሚችል ተስፋ አድርጎ ከራን ጋር እንዲገናኝ ይወስደዋል። ነገር ግን ካይ በዚህ ነገር በጣም ስለተበሳጨ ሁሉንም ነገር በገንዘብ በሚያዩ ሰዎች እንደማይደሰት ለራን ይነግረዋል። ከዚያም አዲስ የክህደት ስሜት እየተሰማው ወደ ሬን ዞሮ ባለፈው ጊዜ ዩኤልቲ ሲሸነፍ ሬን እንደሄደ ነገር ግን እሱ ከቲሙ ጋር እንደቆየ በማስታወስ አሁንም ሬን ምን እየሰራ እንደሆነ ይጠይቀዋል። ሬን ድምፁ በውሳኔው ክብደት ተሞልቶ ሁሉም ሰው መንገዱን የመምረጥ እድል እንደማያገኝ ይናገርና ይህ ሁሉ የራሱ ጥፋት እንደሆነ በመግለጽ ይቅርታ ይጠይቃል። ይህ ግጭት ካይን በጣም ስላናወጠው ወደ ጌም ሃውስ ሲመለስ ትኩረቱ የተበታተነ ነበር። ሃን ጭንቀቱን አስተውሎ ወደ መጫወቻ ቦታ ይወስደዋል። በሚያብረቀርቁ መብራቶችና በፊኛዎች ፍንዳታ መካከል ሃን ቀላል ምክር በመስጠት ሬን ካፒቴኑ እንደሆነና ካይ አሁን እሱን እንደሚያምነው ሬንንም ለማመን መሞከር እንዳለበት ይነግረዋል። ቃላቶቹ ልቡን ይነኩትና ካይ ከዩኤልቲ ጋር የነበረው ያለፈው የስሜት ቀውስ ፍርዱን እያደበዘዘው እንደነበር ይገነዘባል። በዚያ ምሽት ሬን ከዩኤልቲ ጋር የነበረውን ትዝታ የያዘ አቧራማ ሳጥን በመክፈት ዋንጫ፣ ሜዳሊያና የደበዘዘ ማሊያ ሲመለከት ውሳኔውን አድርጎ ቲሙንና ወንድሞቹን ይመርጣል። ቲሙ በመጨረሻ እግሩን እየተከተለ ሲሄድ የካይ የእጅ ጉዳት በከፍተኛ ሁኔታ እየተባባሰ ሄዶ ህመሙም የማያቋርጥና የማይፈለግ ጓደኛው ሆነ። በጌም ውስጥ ያለው ብቃቱም በየቀኑ እየቀነሰ ነበር። የዶክተሩ ፍርድ በጣም ከባድ ሆኖ ወዲያውኑ መጫወቱን ማቆም አለበለዚያ ዘላቂ የነርቭ ጉዳት ሊደርስበት እንደሚችል ይነግረዋል። የዓለም ታዋቂ ስፔሻሊስት ዶክተር ዊሊያም ወደ ቻይና እንደሚመጣና ይህም ሙያዊ ሊያድን የሚችል ቀዶ ጥገና ለማድረግ ትንሽ እድል እንደሚሰጥ ይታወቃል። ካይ የሁኔታውን ክብደት ደብቆ ከፍጻሜው በፊት ቲሙን ማስጨነቅ ስላልፈለገ ልምምድ መቅረት ሲጀምር የሃን ብስጭት ይፈነዳል። ካይን ሲገጥመው ውድድሩን በቁም ነገር እንዳልወሰደው ይከሰዋል። በዚያን ጊዜ ነው ሬን እውነቱን ለቲሙ በሙሉ የሚገልጸው። በድንጋጤ ውስጥ ሆነው ካፒቴናቸው ሲዋጋው የነበረውን ዝምታ ውጊያ በመጨረሻ ይረዳሉ። ሃን በፈነዳበት ንዴት አፍሮ በጸጸት ተሞልቶ ወደ ካይ ቤት ይሮጣል። ድምፁ በስሜት ታንቆ ይቅርታ ሲጠይቀው ካይ ሃን በጣም ጥሩ እንደሆነ ይመልስለታል። እጁን በወጣቱ ተጫዋች ትከሻ ላይ ሲያደርግ በዚያ ቅጽበት ችቦው እንደተላለፈ ይታያል። ሃን የካይ ህልም እንደሚፈጽም ለካይ የጌም አካውንት መልእክት ይልካል።
ካይ ለቀዶ ጥገና ከውድድር ውጪ ሲሆን ሬን በፍጻሜው ውድድር ላይ የእሱን ቦታ እንደሚወስድ ያስታውቃል። ቲሙም ለወደቀው ካፒቴናቸው ለማሸነፍ ቆርጦ በአሰልጣኛቸው ዙሪያ ይሰበሰባል። የሻምፒዮናው ቀን ሲደርስ ራን ሽንፈትን ለመቀበል ፈቃደኛ ባለመሆኑ ሬንን ጥግ ላይ ይዞ ከ3 ዓመት በፊት የዩኤል ቲም ጌም እንደተሸጠ የሚያሳይ ቀረጻ በማሳወቅ ያስፈራራል። የራን ማስፈራሪያ ግልጽ ነበር። ሬን የኦኤን ቲም እንዲያሸንፍ ማድረግ አለበት፣ አለበለዚያ ሬንን አጋልጦ ሙያውን ለዘላለም ያጠፋዋል። ጨዋታው ሲጀመር ከአረንጓዴው ክፍል ሆኖ የሚመለከተው ካይ ሬን እንግዳና የማይገመቱ ትዕዛዞችን እየሰጠ የዩኤል ቲም ሽንፈት ያስከተለው የተሳሳተ ስትራቴጂ አይነት ስለነበር የሆነ ነገር ስህተት እንደሆነ ወዲያውኑ ያስተውላል። በመጀመሪያው ዙር በሬን በተበላሸ አመራር ስር የጂአር ቲም ሙሉ በሙሉ ተሸነፈ። ነገር ግን በሁለተኛው ዙር ሬን ተይዞና በከባድ ጥቃት ስር ሆኖ ኢላማ ሲሆን ሃንና ሌሎቹ በቅጽበታዊ ስሜት ትዕዛዙን ይጥሳሉ። አሰላለፋቸውን ሰብረው አሰልጣኛቸውን ለማዳን ወደፊት ይሄዳሉ። በራሳቸው አቫታሮች እየጋረዱት ከበባውን በትርምስ ነገር ግን በሚያስደንቅ የታማኝነትና የችሎታ ማሳያ ይወጣሉ። ይህ የመስዋዕትነት ድርጊት የሬንን ፍርሃት ሲሰብረው በእሱ ላይ እምነታቸውን የጣሉትና ሊኮንናቸው ሲዘጋጅ ያዳኑትን ወጣት ተጫዋቾች ሲመለከት የሀፍረት ማዕበል ይወርሰዋል። ከዚያ ቅጽበት ጀምሮ ሬን ተለውጦ በድፍረትና በግልጽነት ሲመራ የጂአር ቲም በአዲስ ዓላማ ስሜት እየተጫወተ ከጫፍ ይመለሳል። በመጨረሻ ወሳኝ ዙር ከኦኤን ቲም ጋር ሲጋጠሙ የኦኤን ኮከብ ተጫዋቾች ሲዩ ከሃን ጋር ይጋጠማል። ነገር ግን ሲዩ ራስ ስር ኢላማ ማድረጊያ ፕሮግራም በመጠቀም እያጭበረበረ ስለነበር ከሞላ ጎደል የማይበገር ነበር። አሸናፊውን ጥይት ሲተኩስ ኢላማ ለማድረግ እንኳን ሳይሞክር በጣም እርግጠኛ የነበረ ሲሆን ይህም ኩራቱ የውድቀቱ ምክንያት ሆነ። የጌሙን ቪዲዮ ሲገመግሙ ቲሙ አንድ ወሳኝ ዝርዝር ያስተውላል። ይኸውም ሃን የሲዩ ጥይት ከመምታቱ በፊት በቴክኒክ ከጌም ውጪ እንደነበር ነው። ይህ የኢላማ ማድረጊያ ማጭበርበር የማያዳግም ማስረጃ ነበር። ጥሰቱን ሪፖርት ካደረጉ በኋላና ፈጣን ምርመራ ከተደረገ በኋላ የኦኤን ቲም ከውድድር ይሰናበታል። የጂአር ቲም ወደ ውድድር ቢመለስም እንደ ደንቡ በዋናው ስብሰባቸው ብቻ መቀጠል ስለነበረባቸውና አንድ ተጫዋች ስለጎደላቸው ጉዟቸው ያበቃ ይመስላል። በምዝገባ ጠረጴዛ ላይ ኒያ በይፋ ለመውጣት ስትዘጋጅ በድንገት አናቆምም የሚል ድምጽ ይሰማል። ካይ በበሩ ላይ ቆሞ እጁ በፋሻ ታስሮ ነገር ግን አይኖቹ በቁርጠኝነት ሲያንጸባርቁ ይታያል። ከዶክተሩ ትዕዛዝ ውጪ ከቀዶ ጥገና በኋላ ከሆስፒታል ራሱን አስወጥቷል። ቲሙ በሽንፈት እንዲወጣ አይፈቅድም። እንደ አዲስ የተወለደ ቲም ወደ መጨረሻው ጌም ሲገቡ ሃን እንደ አዲስ አዛዥ ሆኖ ሲመራ ተቃዋሚዎቻቸውን በሚያስደንቅ አደገኛና ያልተጠበቀ ስልት ይጫወታሉ። በመጨረሻዎቹ ቅጽበቶች ከሀያሉ የማርስ ቲም ጋር ካይና ሃን ብቻ ሲቀሩ ጥፍር በሚያስቆረጥም ፍልሚያ እንከን በሌለው ቅንጅትና በእሳት በተፈተነ ትስስር ድሉን ይቀዳጃሉ። የጂአር ቲም ያልተጠበቁት ሻምፒዮና ይሆናሉ። አዳራሹ በጩኸት ሲናጥ በክብረ በዓሉ መካከል ካይ ኒያን ወደ እቅፉ ይስባታል። የህዝቡ ጩኸትም ወደ ጀርባው ይጠፋል። በቀጣዮቹ ወራት የጂአር ቲም በጌም ዓለም ውስጥ ኃያል ይሆናል። ካይ እጁ ሙሉ በሙሉ አገግሞ ወደ አዲስ ከፍታዎች ሲመራቸው አዲስ የተጫዋቾች ትውልድ ያሰለጥናል። ኒያ ደግሞ እንደ የተከበረች ማናጀር ሆና የስፖርቱ ጠበቃ በመሆን ጥሪዋን ታገኛለች። በአንድ ወቅት የትርምስ የጣፈንታና የፉክክር ግጭት የነበረው ህይወታቸው ወደ አንድ የጋራ ህልም ተዋህደዋል። ለቲማቸው ሙያቸውና ለእርስ በርሳቸው ተዋግተው አብረው እንዳሸነፉ ስናረጋግጥ ፊልሙ ይጠናቀቃል።